ኮምፒውተሩ እንደ ኤሊ እየተንቀራፈፈ አስቸግሮት ሊሆን ይችላል። ይህንንም ችግር ለመፍታት ደጋግመው የኤፍ5 ቁልፍን በመጫን ወይም ራይት ክሊክ እያደረጉ ሪፍሬሽ አድርገው ይሆናል። ነገር ግን ይህን ማድረግ ምንም አይነት መፍትሄ አያመጣም። ከዚህ ይልቅ ችግሩን ከመሰረቱ መረዳትና መፍትሄ መፈለግ እንችላለን። በዚህ ቪዲዮ 3 ቀላል የመፍትሄ መንገዶችን ተጠቅመን እንዴት የኮምፒውተራችንን ፍጥነት መጨመር እንደምንችል በአጭር ደቂቃ ውስጥ እንመለከታለን። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ሳይንስ ፊልድ የረጅም ዓመት ልምድ አለኝ። በዚህ ቻናል የተለያዩ የኮምፒውተር ሳይንስ ትምህርቶችን የምንማር ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ከጊዜ ወደ ጊዜ ሁላችንም አዳዲስ ሶፍትዌሮችን እንጭናለን። ይህም ኮምፒውተራችን ላይ አዳዲስ ፋይሎች እንዲፈጠሩ በማድረግ የሲስተሙ ቦታ እንዲሞላና ኮምፒውተራችን ቀርፋፋ እንዲሆን ያደርግብናል። ለዚህም መፍትሄው የማንፈልጋቸውን ሶፍትዌሮች መሰረዝና የፋይል ማስቀመጫ ድራይቫችንን ማጽዳት ነው። ይህንንም ለማድረግ በመጀመሪያ ስታርት ሜኑ ላይ ሄደን ኮንትሮል ፓነልን እንከፍታለን። የኮንትሮል ፓነል ዊንዶም ሲከፈትልን ፕሮግራምስ ከሚለው ሜኑ ስር ያለችውን አንኢንስቶል የፕሮግራም የምትለውን እንጫናለን። በኮምፒውተራችን ላይ የተጫኑ የሶፍትዌሮች ዝርዝር ሲመጣልንም የማንፈልጋቸው ሶፍትዌሮች ላይ ተራ በተራ ራይት ክሊክ እያደረግን አንኢንስቶል የሚለውን በመጫን የማንፈልጋቸውን ሶፍትዌሮች መሰረዝ እንችላለን። ይህም ተጨማሪ የመስሪያ ቦታ ለፕሮሰሰሩ ስለሚፈጥርለት ኮምፒውተሩ ስራውን በቅልጥፍና እንዲያከናውን ያስችለዋል። የሲ ድራይቭ ለኮምፒውተሩ እንደ አንጎል ነው። ለማሰብ ደግሞ ቦታ ያስፈልገዋል። ቴምፖራሪ ፋይልስ ወይም ጊዜያዊ የምንላቸው ፋይሎች ሶፍትዌሮች ስራቸውን በሚያከናውኑበት ወቅት ለጊዜው የሚፈጥሯቸው ፋይሎች ሲሆኑ በሲ ድራይቭ ላይም ቦታ ይዘው ይቀመጣሉ። ከዚህም በተጨማሪ በሪሳይክል ቢን ውስጥ የሚገኙ ያጠፋናቸው ፋይሎች ስብስብ በጊዜ ሂደት በሲ ድራይቭ ላይ ይከማቻሉ። ይህም ሲስተሙ በትክክል ስራውን እንዲሰራ የሚያስፈልገውን ቦታ ስለሚይዝበት ኮምፒውተራችን ቀርፋፋ እንዲሆን ያደርገዋል። እነዚህንም ፋይሎች ማጥፋት ኮምፒውተራችን ስራውን በቅልጥፍና እንዲያከናውን ያደርገዋል። ቴምፖራሪ ፋይልስ የሚባሉትን ለማጥፋት በመጀመሪያ ዴስክቶፓችን ላይ ሄደን ዚስ ፒሲ የሚለው ላይ ደብል ክሊክ አድርገን እንከፍታለን። የፋይል ኤክስፕሎረር ዊንዶም ሲከፈትልን የሲ ድራይቭ ላይ ራይት ክሊክ እናደርጋለን። ከሚመጡትም ዝርዝሮች መካከል ከታች ያለውን ፕሮፐርቲስ የሚለውን እንጫናለን። የፕሮፐርቲስ ዊንዶም ሲከፈትልን ከጀነራል ታብ ስር ያለውን ዲስክ ክሊንአፕ የሚለውን እንጫናለን። የዲስክ ክሊንአፕ ዊንዶም ሲከፈትልን ሁሉንም ቼክ ቦክሶች አንድ በአንድ ክሊክ እያደረግን እንመርጣለን። በመጨረሻም ኦኬ የሚለውን በመጫን ቴምፖራሪ ፋይሎችን አጥፍተን እንጨርሳለን። በሪሳይክል ቢን ውስጥ የሚገኙ ፋይሎችን ለማጥፋት ደግሞ በመጀመሪያ ዴስክቶፓችን ላይ ሄደን ሪሳይክል ቢን የሚለው ላይ ደብል ክሊክ አድርገን እንከፍታለን። የሪሳይክል ቢን ዊንዶም ሲከፈትልን ከላይ በግራ በኩል የሚገኘውን ኢምፒቲ ሪሳይክል ቢን የሚለውን በመጫን በውስጡ ያሉትን ሁሉንም ፋይሎች ማጥፋት እንችላለን። ይህም ለኮምፒውተራችን ተጨማሪ የመስሪያ ቦታ በሲ ድራይቭ ላይ ስለሚፈጥርለት ኮምፒውተሩ ስራውን በቅልጥፍና እንዲያከናውን ያስችለዋል። አንዳንድ ሶፍትዌሮች ኮምፒውተራችን በሚከፈትበት ቅጽበት ከጀርባ መስራት ይጀምራሉ። እነዚህ ከበስተጀርባ መስራት የሚጀምሩ ሶፍትዌሮች ደግሞ ኮምፒውተራችን በፊት ለፊት ከሚያከናውናቸው ስራዎች ተጨማሪ ስራ እንዲያከናውን ስለሚያደርጉት ኮምፒውተራችን ቀርፋፋ እንዲሆን ያደርጉታል። ኮምፒውተራችንም ስራዎችን በቅልጥፍና እንዲያከናውን ለማድረግ እነዚህን ሶፍትዌሮች ማስቆም አለብን። ይህንንም ለማድረግ በመጀመሪያ ከታች ያለው ታስክ ባራችን ላይ ራይት ክሊክ እናደርጋለን። ከሚመጡትም አማራጮች መካከል ታስክ ማኔጀር የሚለውን እንጫናለን። የታስክ ማኔጀር ዊንዶ ሲከፈትልን ከላይ ካሉት ታቦች መካከል ስታርታፕ የሚለውን እንጫናለን። ከስታርታፕ ታብ ስርም ካሉት ሶፍትዌሮች መካከል ከሲስተሙ ሶፍትዌሮች ውጭ ያሉትን ማለትም እኛ ራሳችን የጫናቸውን ሶፍትዌሮች እላያቸው ላይ ተራ በተራ እየሄድን ራይት ክሊክ በማድረግ ዲሴብል የሚለውን በመጫን ሶፍትዌሮቹን ማስቆም እንችላለን። ይህም ኮምፒውተራችን በሚነሳበት ጊዜ ከጀርባ መስራት የሚጀምሩትን ሶፍትዌሮች ስለሚያስቆምልን ኮምፒውተሩ ስራውን በቅልጥፍና እንዲያከናውን ያስችለዋል። እነዚህን ከላይ ያየናቸውን 3 ቀላል መፍትሄዎች በመጠቀም ኮምፒውተራችን ስራዎችን በቅልጥፍና እንዲያከናውን ማድረግ እንችላለን።
ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።